በሚካኤል ስም እያል እንጂ እጃችንን አጣጥፈን ግብጽ የሰጠን ከቀጠል ቂጣችን እያከክን እንደ አማራ ገበሬ እንደ ኩርድዝ መበተን ብቻ ነው። አትስማው የአማራ ገበሬ አትስማው። ስለዚህ አሁን ያሉት የፋኖ መሪዎች በተለይ የፋኖ መሪዎች ክልሉ እየዋደሙ ትግራይ ሰዎችን ተሸክመው ለመምጣት እየሰሩ ነው። ጀግና ቀስተ ዳመና ፋኖን ፊሽካው ፋኖ በተኛበት እየገደለ ነው። የትግሬን ፍላጎት ለማሟላት የአማራ ፋኖ መሪነን የሚሉ ዘራችን ይጸዳ ዘንድ መሰላልና ድልድይ ስለሆኑ የትግሬ ድልድይ በመሆናቸው የትግሬ እጆችና እግሮች በመሆናቸው ቀስተ ዳመና ፋኖ በጎበዝ አለቃ ተራሽቶ እነዚህን እግራቸውን መቁረጥ እጃቸውን መቁረጥ ያስፈልጋል። ጭንቅላታቸውን መበተን ያስፈልጋል። የአማራ ሕዝብ መረዳት ያለበት የፋኖ አደረጃጀት የተዛባ የትግሬ ወያኔ ዘላለማዊ ጠልነት ተሸክሞ ይመጣ ኃይል መሆኑን አፋባን የተባለ ድርጅት ይሄን እያደረገ ያለው መሆኑን ማወቅ የአማራ ሲነግርህ አሰማም ሲነገርም አታውቅም መልሰ ደግሞ ታለቅሳለህ። ትላንትና ቢስ ሲመጣ ነግረናል። ይሄን ማድረግ አለባቸው። እኔ ተማርኩ ሰው ነኝ። ጽፌ ነው ማነበው ማይ ብራዘር ማይ ማንምስ ስክሪፕቶ ይዤ ነው ጽፌ ነው ስገባ የራሴን ሐሳብ ጽፌ አስፍሬ ነው ከተከተ እኔ አማራ ገበሬ መሰልኩኝ ባቦ ሰጡኝ ማወራ እንዳልመስል እንዳፍታም ወያለ የጻፍኩትን ነገር ነው ምነግርህ። ካሜራዬ ጨምቄ በማስተዋሻ ቁጭ ያረኩትን ነገር ነግራለሁ። ይሄ ደግሞ ማስተዋሻ ነው ይቀመጣል። እዚህ ጋር ሲያልቅ ሌላ ማስተዋሻ ይመጣል። የሆነ ቀን ደግሞ ይሄን በዚህ ቀን ቀኑ አለ ሰዓቱ አለ ምን ብለን ነበር ብለን ደግሞ ሌላ ጊዜ ደግሞ እናስታውሳቸው። እንደ ሀብታሙ አያሌው ቀላማጅ ማህይም ዝም ብዬ ወጥቼ ምጮህ እንዳልመስል የተማርኩ ያነበብኩ ፖለቲካን ለይቼ የማውቅ ሰው ነው። ስለዚህ ልዑል አስራተ ካሳ ለአሜሪካና አፍሪካ ህብረት ስለ አማራ ኦርቶዶክስ ጭፍጨፋ የተናገረው ነገር ለአማራ ድምፁን አያውቅም። እስላሙንም ረስቷል። ዋናው ዓላማው ትግሬዎችን ልከውት ነው። ልዑል አስራተ ካሳ የላከው ትግሬ የጽምዶ አስተሳሰብ ያለው ሰው ነው። አብይ አህመድ ላይ ነው ያተኮረው። አብይ ነው ጨፍጫፊ ነው ያለው። ኦርቶዶክስ የጨፈጨፈው አብይ ነው ያለው። ውሸት ነው። ኦርቶዶክስን የጨፈጨፈው ትግሬ ነው። ዘረኛ ኦሮሞችን ቀጥረው ትግሬዎች ናቸው በዋናነት እየመሩ የገደሉ አብይ አይደል። አብይ ግን ቅቤ ይጠጣል። አማራ ሲገደል ይጠላዋል። አማራ ሲበተል ለኦሮሞ መሬት ስለሚያገኝ ደስ ይለዋል። አብይ ግን ጠመንጃ አስታጥቆ ኦርቶዶክስን አልገደለም። ይቺ የልዑል አስራተ ካሳ ቅስቀሳ የነ ዘመድኩን በቀለ ቅስቀሳ አብይን ህዝቡ ተነስቶ እንዲያነሳ ወይ ደግሞ የአሜሪካና የአውሮፓ መንግስት ይሄ ሰውዬ ኦርቶዶክስን እያረደ ነው፣ ስለዚህ እንደ ቦኮ ሃራም ጊዜ ናይጄሪያው መሪ እንዲነሳ ነው። ይቺ የትግሬዎች የነ ደብረ ጽዮን ሴራ ነች። ይቺ የነ ዘመነ ካሴ ሴራ ነች። ይቺ የነ ምሬ ወዳጆ የተላላኪዎች ሴራ ነች። ውሸት ነው። አብይን በጦርነት መቅጠም ሲያቅትና ማሸነፍ ሲያቅትህ ትግሬ ደግሞ በምን መጣህ? አብይ ኦርቶዶክስን ገድሏል። ውሸት ነው። የአማራ ኦርቶዶክስ የሚገደለው የአማራ ሙስሊም የሚገደለው በአማራነቱ እንጂ በሃይማኖቱ አይደለም። የነፋንታውን ዋቂ አደረጃጀት ሞአ ፋኖ የሞአ ኦርቶዶክስ የራሱ ፋኖ ያደራጀ ከጽምዶ ጋር የሚሰራ ነው። ልዑል አስራተ ካሳ የሚባል ሰው ደግሞ አንድም ስለ አማራ ተናግሮ አያውቅም። ጭራሽ የአማራ ነገስታት ብቻውን አማራ ሆኖ አያውቅም፣ ሌሎች አሉበት የሚል መጽሐፍ ፒኤችዲ እየጻፍኩ ነው ብሎናል። ይሄ እንግዲህ ኃይለ ሥላሴ ልጆች ጠላቶች ናቸው። አማራን ወደ ስልጣን እንዳይመጣ የሚታገሉ ናቸው። ኦርቶዶክስ የግል ንብረታቸው ነው። ሂዱና ይኸው ከኤርትራ ኦርቶዶክስ ጋር ይሰራሉ፣ ከማቲያስ ጋር ይሰራሉ። የዘውድ ምክር ቤት ተብሎ ዌብሳይቱን ሄዳችሁ ብታዩ ታፍራላችሁ። ንግስናችን የአማራ ንግስና ለእንግሊዞች ሽጠዋል። አሁንም ልጆቻቸው እነ ኤርሚያስ ለፕሪንስ ቻርልስ አድሰዋል። ሂዱና በኩራት በእንግሊዘኛ ጽፈው ቁጭ አድርገዋል። ነተርላ መላኩ የሚመሩት የዘውድ ምክር ቤት ይሄን ነው የሚያሳየው። ኤርትራውያኖች ሁሉ አሉበት። የባሪያ ልጆች ትናንት በጫው የምንሸጣቸው ኦሮሞች ሁሉ አሉበት። ነፋንታውን ዋቄ በጫው የምንሸጣቸው ኦሮሞች ናቸው። ዛሬ ሞአ ፋኖ ብሎ የመጡ መስቀል ተጠቅመው የአማራ ስልጣን የአማራን ገብሬ ስልጣን ለመቀማት አማራ እንዳይመጣ ነው ዋናው እየሰራ ያለው። የንጉስ ቤተሰብ ነኝ በሚል ስልጣናቸውን ተጠቅመው እነዚህ ሰዎች ከአማራ የዘረፉትን ገንዘብ ይዘው
ዘመድኩን በቀለ የተባለ 500,000 ዩሮ መኒ ላውንደሪ ሲያደርግ ተገይቶ በአባ ማቲያስና ገዱ አንዳርጋቸው በኩል ሉል አስራተ ካሳ የተባለ ሰው ያተረፈው መሆኑን ዛሬ በራሱ ቃል መጥቶ ነግሮናል። ደብዳቤ ጽፎ እንዳተረፈው የጀርመን መንግስት ይሄን ማወቅ አለባቸው። ይሄን ንግግሩን ለጀርመን መንግስት አቅርቡ። ሰርቶ መብላት አለበት ወይም መጠረዝ አለበት። ይሄ አማራን ህዝብ ፋኖ መጀመሪያ ዘመድኩን በቀለ የተባለ ነው የጣለው። ፋኖች ስልካቸውን እየያዘ መሪዎችን እያጋለጠ እያስመታ ዘሮቹን ሊቀጥሉ ኦሮሞች አረጋ። አሁን ደግሞ ተለጥፎ ከትግሬ ጋር ዘመነን ደግሞ መደገፍ ጀምሯል። ለምን? ትግሬዎች መቅመጣታቸው እንደማይቀር ስላወቀ። ጃዊሳው ፋኖ አንተ እኮ ፋኖ አይደለም። አንተ የመሀይም ልጅ፣ አንተ ቅርጫ ተሸካሚ ልጅ፣ አንተ አማራ አይደለም። ጃዊሳው ነኝ አማራ ነኝ ምናምን አይደለም።